ያ አንተ በዱንያ ተስፋ የተጣለልከው ሩቅ ተስፋዎች የሸነገሉ والموت يأتي بغتة موت ድንገት ይመጣል والقبر صندوق العمل ቀብር ደግሞ ምንድነው የሥራ ሳጥን ነው በሁሉም ዘመኖች አላህ ይሄን ቅጣት እንድናምን ብቅ ያላሳይቶታል ለትውልዱ ቁርጡቢ ቆስጠንጢንያ ላይ ቁርጡቢ ዛሬ ስንት መቶ ዓመት የነበሩ ዓሊም ናቸው ቆስጠንጢንያ ላይ አንድ ባለ ስልጣን ሞተ በዳይ ሰው ነበር እንደ ሞተም ተሰብስበን ቀብሩን ቆፈርንለት فإذا فيه حية سوداء ጥቁር እንስሳ ቀብሩ ውስጥ ወጣች ደነገጠን ሌላ ቀብር ቆፈርንለት አሁንም ሌላ እንስሳ ወጣች ጥቁር ደነገጠን እንደገና ሶስተኛ 30 ቀብር ቆፈርነ 30ው ውስጥ እቺ እንስሳ ወጣች ደከሙ ምን ያድርጉ فقالوا ادفنوه معها ከዚች እንስሳ ጋር አብራችሁ ቅበሩት نسأل الله السلامة والستر في الدنيا والآخرة الله بالدنيا بآخرة يسترنا እዛው ጉድጓድ ውስጥ ጨመሩት አላህ ብቅ ያለ ያሳየን ነው አላህ ይጠብቀን በዘመናችን የተከሰተ አንድ ክስተት አለ ታሪኩን ላካፍላችሁ አንድ ወጣት ገና ለጋ ወጣት የሚያምር ወጣት ነው ግን ከሶላት የራቀ በሙዚቃ ፍቅር ያበደ ነበር ይህ ወጣት ድንገት ይታመምና ይሞታል ሆስፒታል ውስጥ ገብቶ እናት ሳትመጣ ይወስዱና ሆስፒታሉ ይቀብሩታል ሲቀብሩት እናት ስትመጣ ልጅሽ ሞቶ ቀብረነዋል አላምንም ማለች ልጅ ወጥቶ መሞቱ ማረጋገጥ አለብኝ እንዴት ሞተ ትሉኛላችሁ እሺ አሏት ሄዱ ቀብሩን ከፈቱና ሲከፍቱት አስደንጋጭ ነገር ተመለከቱ ከቀበሩት 3 ሰዓቱ ነው ይህ ወጣት በሚያስደነግጥ ሁኔታ ፊቱ በልዞ አካሉ በልዞ ያ አላህ እስኪ ስዕሉን ተመልከቱት እንዳይሆን ሆኗል ሰውነቱ ምን ቀየረው ከፈኑ የት ሄደ ያ አላህ አላህ ከቀብር ቅጣት ይጠብቀን اللهم نعوذ بك من عذاب القبر ነብያችን ሰለላሁ ዐለይሂ ወሰለም